በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ አበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? በትናንትና ትምህርታችን ስለ ሰውነታችን የአካል ክፍል ተማምረናል። ዛሬ ደግሞ ግስን የሚያስከትል ወይም እንዲህ ነው እንደዚህ ነው የማን ነው የኔ ነው ዛሬ ነው ነገ ነው የሚለውን ስለሚል ነገር እንማማራለን ማለት ነው። ደብተር እስክሪብቶ በመያዝ ተከታተሉ፣ አብራችሁን ቆዩ። ምንት ውእቱ ምንድነው ማለት ነው። ምንት ውእቱ ማለት ምንድነው ማለት ነው። ለምንት ውእቱ ማለት ደግሞ ለምንድነው። እፎ ውእቱ ማለት እንዴት ነው። አሁን ለምሳሌ ጥያቄያዊ ይሄ ነገር ሲሰራ እንዴት ነው ለማለት እፎ ውእቱ ስትሉ እንዴት ነው ማለት ነው። ማኢዜ ውእቱ መቼ ነው፣ መቼ ተሰራ ለማለት ማኢዜ ውእቱ መቼ ነው። አቡየ ውእቱ አባቴ ነው፣ ይሄ አባቴ ነው ብሎ ለመናገር የተጠየቃችሁትን ጥያቄ እንዲህ ነው ለማለት አቡየ ውእቱ አባቴ ነው ውእቱን የሚያስከትሉ ናቸው ማለት ነው። አይቴ ውእቱ የት ነው። ሰናይ ውእቱ ጥሩ ነው። ጌሰም ውእቱ ነገ ነው። አሃዱ ውእቱ አንድ ነው። አሃዱ አንድ ብለን ተማምረናል ቀደም ማለት ነው። ዮም ውእቱ ዛሬ ነው። ከዚህ ቀጥል የሚሆነው ትናንትና የማክሰኞ ውዳሴ ማርያም ተማምረናል ማለት ነው። የመጀመሪያዋን ዛሬ ደግሞ ከመጀመሪያዋ ቀጥሎ የምትገኘዋን እንማማራለን ማለት ነው። አብራችሁን ቆዩ። በድጋሚ እስመ በፈቃዱ ወበስምረት አቡሁ ወመንፈስ ቅዱስ መጻ ዋዳነነ አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽም ትረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ምስሌኪ አንቲ ውእቱ ሰዋሰው ዘሬ ያዕቆብ እምድር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ውስቴታ ሰአሊ ለነ ቅድስት አንቲ ውእቱ ዕፅ ዘሬ ሙሴ በነደሳት ውኢ ዘወትወልደ እግዚአብሔር መጻ ወአደረ ውስተ ከርስኪ ወሳተ መለኮቱ ኢያወአየ ስጋኪ ሰአሊ ለነ ቅድስት። ለዛሬ ትምህርታችን ይበቃናል ማለት ነው። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። የተሳሳትኩት ካለ ደግሞ ህፃናት የተሳሳተ ነገር ይይዙ ዘንድ አግባብ አይደለምና እያስተካከላችሁ እኔ የማስተምረው ለገዛ ያክል ነው እንጂ በዋነኝነት የቤተሰብ ማገዝ ስለሚጠይቃቸው እናንተ መከታተልና ማስተካከል አለባችሁ ማለት ነው። ልሰሳት ስለምችል መቼም ሰው ሆኖ ፍጹም አይደለም፣ ማይሰሳት የለምና ደግሞ ጥያቄ ምናምን የምትጠይቁት ካለ በኮሜንት መስጫ ላይ ጻፉልኝ። በዳግሚያ ቪዲዮ እስከምንገናኝ እናመሰግናለን። መልካም ቆይታ